ሰላም ለእናንተ ይሁን። ይህን መልእክት ለምትከታተሉ ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህንን ቀን ስናስብ በጣም የሚገርሙ ነገሮችን እንመለከታለን። የመጀመሪያው የመግደላዊት ማርያም፣ የያዕቆብ እናት ማርያም እና የሰሎሜን ነው የምንመለከተው። ለመቃብሩ ሽቶ ይዘው ነበር የሄዱት እና ሲመጡ ግን በመንገድ ላይ ድንጋዩ ትልቅ ነው፣ ማን ያንከባልላል እያሉ ነው። የሚገርመው ግን ድንጋዩ ትልቁ ነው፣ መንከባለል በእነሱ እንደማይችል እያወቁ ነገር ግን ሽቶ ለመቀባት ወደዛ መጓዛቸውን እንመለከታለን። ነገር ግን በዛ ወቅት ላይ መልአክም ከሰማይ ወረደ፣ ከዛም ደግሞ ድንጋዩን አንከባልለው በድንጋዩም ላይ ተቀመጠ ይላል። ልብሱም እንደ መብረቅ ነበር፣ ፊቱም እንደ መብረቅ ነበረ፣ ልብሱም እንደ ፀሐይ ያበራ ነበር ይላል። አያችሁት? ስለዚህ ጠባቆቹም ደነገጡ፣ እንደ ሞተም ሰው ሆኑ ይላል። መልአኩም ሴቶቹን እናንተስ የተሰቀለውን ክርስቶስ ልትፈልጉ እንደሆነ አውቃለሁ፣ ስለዚህ እሱ ተነስቷል፣ ኑ ተመልከቱ፣ ይህና መቃብሩ ባዶ ነው አላቸው። ነገር ግን ሂዱና ለደቀ መዛሙርቱ ኢየሱስ በገሊላ ይቀድማቸዋል፣ በዛ ይጠብቃቸዋል ብሎ ይህን መልእክት ንገሩ ብሎ ላካቸው እና ከዛ በኋላ ከጠባቆቹም አንዳንዱ ወደ ከተማ ገብተው ይላል። ይህንንም በደንብ የምትመለከቱት ክፍል ከዛም ለካህናት አለቆችም ሄደው ኢየሱስ ክርስቶስ ከሙታን እንደተነሳ የሆነውን ሁኔታ ሁሉ ከመሰከሩላቸው በኋላ እነዚህም ካህናቶች ሽማግሌዎችን ሰብስበው መከሩ ይላል። ከዛም በኋላ ብዙ ገንዘብ ለጠባቆች ለሌሎች ሰጥተው እኛ ተኝተን ባለበት ሰዓት ኢየሱስን ደቀ መዛሙርቱ ሌሊት ሰርቀው ወሰዱት የሚለውን የውሸት መልእክት በከተማው ላይ እንዲነዙ አስደረጉ ይላል። ዛሬ ወገኖቼ አንድ ነገር ልናውቅ ይገባል። በኢየሱስ ክርስቶስ ሞት ላይ፣ በኢየሱስ ክርስቶስ ስቅለት ላይ፣ በኢየሱስ ክርስቶስ እኛን ማዳን በሚችልበት ነገሮች ሁሉ ላይ ብዙ ውሸቶች፣ ብዙ ትምህርቶች፣ ብዙ ነገሮች አሉ። አንድ ነገር ግን ልናውቅ ይገባል። ኢየሱስ ተነስቷል። ኢየሱስ ተነስቶ እኛን ሕያው ለማድረግ እንደሆነ ልትረዱ ያስፈልጋል። ይህን እውነተኛ ትምህርት ደግሞ ከመጽሐፍ ቅዱስ ብቻና ብቻ ልትረዱ ያስፈልጋል። ነቢያት፣ ሐዋርያቶች የላኩልንን መልእክቶች በማንበብና በመረዳት ወደዚህ ያው ጌታ እንድትመጡ በትሕትና ለምናችኋለሁ። መልካም የትንሣኤ በዓል ይሁንላችሁ። ተባረኩ። አሜን።